የዲጂታል መከወኛ ስነ ልቦና አእምሮን ለስኬት የመቅረጽ ጥበብ። እንኳን ወደ እንከን የለሽ አስተሳሰብ በሰላም መጣችሁ። ዛሬ የምናየው ስለ አቶሚክ ልማዶች ሶስተኛው ህግ ነው። ቀላል አድርገው ወይም ሜክ ኢት ኢዚ። ብዙዎቻችን ለምንድነው ትኩረት የሚበታተነው ብለን ራሳችንን እንጠይቃለን። መልሱ ግን ያለው ማንነታችን ላይ ሳይሆን በምንጠቀምባቸው ዲጂታል መሳሪያዎች ስነ ልቦናዊ አቀማመጥ ላይ ነው። አእምሮአችን ሁልጊዜም አነስተኛ ጉልበት የሚጠይቀውን መንገድ ይመርጣል። ዛሬ ኮምፒውተራችን ወይም ስልካችን እንደ ተራ መሳሪያ ሳይሆን እንደ አእምሮአችን ዲጂታል ቅጥያ ወይም ደግሞ the extension of our mind ማየት እንጀምራለን። ይህን መከወኛ ስፍራ እንዴት ለስኬት እንደምናመቻችም በዝርዝር የአንድ እርምጃ ስነ ልቦና። አንድን ስራ ለመጀመር መፈለግ ፋይል መክፈትና ማዘጋጀት ካለብህ አእምሮ ያንን እንደ ትልቅ ጋራ ይቆጥረዋል። ይህ በስነ ልቦና የመጀመሪያ እርምጃ ግጭት ወይም ፍሪክሽን ይባላል። ስነ ልቦናዊ ሚስጥሩ ፈቃደኝነት ወይም ዌል ፓወር ውስን ሀብት ነው። ስራን ከመጀመር ይልቅ ስራ ውስጥ ተገኝቶ መገኘት ወይም being the state of flow ይቀላል። ማታ ስራህን ስታቆም የነገ ጠዋት ስራህን ዲጂታል መከወኛ አዘጋጅተህ ደር። ዋናው ፋይልህን ከፍተህ ስክሪኑን ላይ ተው። ጠዋት ስትመጣ አእምሮ ምን ልጀምር ብሎ ከመጨነቅ ይልቅ የተከፈተውን ስራ አይቶ ወዲያውኑ ወደ ስራ ይገባል። የእይታ መዝረክረክና የአእምሮ ሰላም። ስክሪናችን ላይ የምናየው እያንዳንዱ ትንሽ ምልክት ወይም አይከን ከአእምሮአችን ትኩረትን ይሻል። ይህ በስነ ልቦና ቪዥዋል ከተር ይባላል። እያንዳንዱ ፋይል አእምሮአችንን ይህን አስታውሱ እያለ ይለማመጠዋል። ስክሪን እንደ መጋዘን ሳይሆን እንደ መድረክየው። በመድረክ ላይ መገኘት ያለባቸው አሁን ትርኢት የሚያሳዩ ተዋንያን ፋይሎች ብቻ መሆን አለባቸው። በአሁኑ ስራ የሚጠቅምህን ፋይሎች በሙሉ ከአይን ሰውራቸው። ስክሪኑ ንጹህ ሲሆን አእምሮ ትኩረት ለማድረግ የሚከፍለው ዋጋ ይቀንሳል። የውሳኔ ድካምን ማሸነፍ ወይም ዲሲሽን ፋትጉ። በቀን ውስጥ ምን ላድርግ፣ ፋይሉ የት አለ ብለን የምናደርጋቸው ጥቃቅን ውሳኔዎች አእምሮአችንን ያደክሙታል። ይህ ዲሲሽን ፋትጉ ይባላል። አካባቢህን ስታመቻች ውሳኔዎችን አስቀድመህ ወስን። ስራህን ለመስራት የሚያስፈልጉ አገናኝ ወይም ሊንኮች በቅደም ተከተል አስቀምጣቸው። ፍለጋን ስታስቀር ትኩረትን በራስ ላይ ብቻ ይውላል። እንከን የለሽ አስተሳሰብ ማለት ሁኔታዎችን ለራስ እንዲመች አድርጎ መቅረጽ ማለት ነው። ለውጥ የሚጀምረው ከትልቅ ትግል ሳይሆን አካባቢህን ቀላል ከማድረግ ነው። አሁኑኑ በዲጂታል መከወኛችሁ ወይም ስክሪናችሁ ላይ ለስራችሁ የማይጠቅመውን አንድ ፋይል አጥፋ ወይም ደብቅ። ያደረጋችሁትን ለውጥ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ።